የጋብሮቫውያን ምድር ገብተናል። ለጋብሮቮች አንዳንዶቹ የጋብጋባነትና የቆንቋናነትን ካባን ደርበውላቸዋል። ሌሎቹ ግን ጋብሮቫውያንን ታታሪዎች፣ የፈጠራ ሰዎች፣ ብልሆች ናቸው ይሏቸዋል። አንድ የማይካደው ሀቅ ግን ጋብሮቫውያን በቁጠባ የሚኖሩ ጥንቁቅ ህዝቦች ቢሆኑም የሚቆጥቡት ግን ከተረፋቸው ላይ ሳይሆን ከሚያስፈልጋቸው ላይም ጭምር ነው። ለዚህም ሳይሆን አይቀርም ብዙዎቹ ገብጋቦች፣ ቆንቋኖች የሚሏቸው። አንዳንዶቹማ ጋብሮቫውያን በገንዘባቸው ከመጣ ለአምላካቸውም የማይመለሱ ሰዎች ናቸውም ጭምር ይባላል። አንድ ጋብሮቫዊት አሮጊት ለመቆጠብ ሲሉ የጸሎት መቅረጻቸውን በወይራ ዘይት ሳይሆን በእህል ዘይት ያበሩ ነበር። ታዲያ ይህን ባደረጉበት በዚያ ዓመት ኃይለኛ የበረዶ ዝናብ የበቆሎ ማሳቸውን መለመላውን አስቀረው። መቅረጹ በርካሽ የዘይት አይነት ስላበሩ ቁጣ የወረደባቸው የመሰላቸው አሮጊት መቅረጹ ፊት ተንበርክከው መጸለይ ጀመሩ። በደለኛው ባለሱቁ ነው አምላኬ፣ የወይራ ዘይት አስመስሎ ነው የእህል ዘይት የሸጠልኝ ሲሉም ተማጸኑ። ከዚያ መቅረጹን በንጹህ የወይራ ዘይት ሞልተው ማብራት ጀመሩ። ይሁንና በሚቀጥሉት ወራትም በረዶ መጣና የበቆሎን ማሳ አወደመው። መበለቲቱ እጅግ ተበሳጩ። ለንጹህ የወይራ ዘይት ያወጡትን ገንዘብ ሲያስቡትማ አበዱ። እግዚአብሔር ሆይ ማናቸውንም ነገር ማየት የምትችል ሁሉን ነገር ማድረግ የማይሳንህ ልትሆን ትችላለህ። ስለ ንጹህ ዘይት ያለ ዕውቀት ግን ከማንም ተራ ባለ ሱቅ አይሻልም ብለው የእህል ዘይታቸውን ማብራት ቀጠሉ። ጋብሮቮ ውስጥ ቆንቋና ለመሆን እድሜም ጾታም አይገድበውም ይላሉ። እንዳውም ሁለት በጣም የሚዋደዱ ጋብሮቫውያን ፍቅረኛሞች ነበሩ። እናም ጋብሮቮ የፍቅረኛው ቤተሰቦች ከቤት እንደወጡ ቤቷ እንደሚመጣ ይነግራታል። ሆኖም ካልታሰበ እክል ራሳቸውን ለመጠበቅ ሲሉ ልጅቱ ቤቱን በሚገባ እንድትፈትሽ በመጨረሻም መስኮቱ ስር ሳንቲም ስትጥል እሱ እንዲገባ ይስማማሉ። ቀጠሮ ደርሶ ልጅቱ ሳንቲሙን ጥላ የሚያቃጭል ድምጽ ከተሰማ በኋላ ጎረምሳው ሳይገባ ብዙ ይቆያል። ልጅቱ ግራ ተጋብታ በሩን ከፍታ ስትወጣ አጅሬን መስኮቱ ስር ተንበርክኮ እቃ ሲፈልግ ታይዋለች። ከዛም ምን ወዳጄ ብላ ትጠይቋለች። እርሱም ከመግባቴ በፊት ሳንቲሟን ማግኘት አለብኝ ብዬ እኮ ነው የምንደፋደፈው አላት። እርሷም ቀበል አድርጋ በከንቱ አትድከም፣ እኔ ቀድሞኑ በክር አስራት ስለነበረ ከተንቃጨለች በኋላ በክሩ ስቤ ቦርሳዬ ከትቻታለሁ አለችው በፈገግታ። ጋብሮቫውያን በጤናቸውም ቢሆን በገንዘብ አይደራደሩም ይሏቸዋል። አንድ ጋብሮቮ የጥርሱ ህመም ቢበረታበት ጊዜ ሐኪም ዘንድ ሄዶ ለምርመራ ስንት ያስከፍሉኛል ዶክተር ሲል ይጠይቃል። ሐኪሙም የተበላሸውን ጥርስ ለመንቀል 2 ሌቭ፣ ጊዜው ግን ምሽት ስለሆነ ለመብራት ደግሞ ተጨማሪ 1 ሌቭ፣ በድምሩም 3 ሌቭ ትከፍላለህ ይሉታል። ያው ሌቭ ማለት ጋብሮቫውያን የሚገበያዩበት ሳንቲም። ጋብሮቮ ህመምተኛም ቀበል አድርጎ እንግዲያውስ ጥሩ ነው፣ በቃ እኔ ዛሬ ምሽት እያመመኝም ቢሆን ቻል አድርጌ ፀሐይ ስትወጣ ነገ መጣለው፣ ከዛም ለመብራት የጨመርክብኝን ትቀንስልኛለህ ብሎት አረፈው። ታዲያ የነዚህ የጋብሮቫውያን ታሪክ እንደሚያሳየው ቱርኮች የቦልካንን ባህረ ገብ መሬት ባስገበሩበት ወቅት ቡልጋሪያዊቷ ወይዘሮ በዝሃና ልጆቿን ይዛ ከቬሊኮ ቱሩቫኖ የቡልጋሪያ ርዕሰ ከተማ እንደተሰደደች አፈታሪክ ይነገራል። ከቡልጋሪያዊቷ ልጆች አንደኛው ራቾ ይባል ነበር። ቀጥቃጩ ራቾም የሰፈረው በድንጋያማው የአንትራ ወንዝ ዳርቻ ነበር። ራቾ የቆረቆራት መንደር በአሁኑ ጊዜ ጋብሮቮ ትባላለች። ለቆርቋሪዋ ራቾ መታሰቢያ ይሆን ዘንድም የጋብሮቮን ከተማ ሰንጥቆ የሚያልፈው የአንትራ ወንዝ መሃል ባለች ደሴት ላይ ሐውልት ቆሞለታል። ቀልደኞቹ ጋብሮቮች ሐውልቱ ስለቆመበት ስፍራ ሲያወሱ ምንም አይነት አገልግሎት ሊሰጥ የማይችል ነው ይላሉ። የጋብሮቮ ምድር ጭንጫነት የተወላጆቹን ሕይወት እጅግ ድካም የበዛበትና መራራም አድርጎት ነበር። ለዚህም ሳይሆን አይቀርም ጋብሮቫውያን ታታሪዎች፣ የፈጠራ ሰዎችና ቀልደኞች ለመሆን የበቁት።
ጋብሮቮ በአሁኑ ወቅት የተለያዩ የኢንዱስትሪ ውጤቶችን በማፍራት ከሚታወቁ ግንባር ቀደም የቡልጋሪያ አውራጆች አንዷ ናት። ይህም ሆኖ የጋብሮቮ ተወላጆች በክረምት ወራት ድመቶቻቸው ወደ ቤት ሲገቡም ሆነ ሲወጡ ቤት ውስጥ የተጠራቀመውን ሙቀት እንዳያስወጡ ጭራዎቻቸውን ይቆርጧቸዋል ይባላል። ከዚህ አነጋገር በመነሳት ይመስላል ጭራ ቆራጣ ድመት በየ2 ዓመት አንዴ ለሚካሄደው ዓለም አቀፋዊ የቀልድና ምጸት ስነ ጥበባዊ ውድድርም እንዲሁም ለቀልድና ምጸት ፌስቲቫል አርማ ሆና የምታገለግለው። ይህ በ1963 በጋብሮቮ ከተማ የተገነባው ባለ 3 ፎቅ የቀልድና የምጸት ማዕከሉ ስራውን ከጀመረ ከ9 ዓመት በኋላ በዩኔስኮ ሊታወቅ ችሏል። በአጭሩ የጋብሮቮ ምድር ዓለም አቀፍ የቀልድ ማዕከል በመሆን ላይ ይገኛል። ታዲያ እንዳልነው ስለነዚህ ጋብሮቫውያን ቋንቋናነት የማይባል ነገር የለም። አንድ የዳንስ ምሽት ላይ አንድ ጋብሮቮ አንዲት ልጃገረድ ይዞ ፓርቲ ይሄዳል። ይሁን እንጂ ዳንሱ እንደቀለጠ ልጅቱ ጋብሮቮውን ገሸሽ ታደርግና ከአንድ ጎረምሳ ጋር ዳንኪራዋን ታስነካው ጀመር። ጋብሮቮ ካሁን ወደኔ ትመለሳለች ብሎ ቢታገስም ጎረምሳው ላይ ተጣብቃ ቀረች። አጅሬ ጋብሮቮ ይሄኔ እየተቆናጠረ ወደ ዳንኪረኞቹ ይገሰግሳል። ከልጅቱ ጋር የደንስ የነበረው ጎረምሳ የጋብሮቮ አመጣጥ ስላላማረው ለግብግብ ይዘጋጃል። ጋብሮቮ ግን ረጋ ብሎ አንዱን የመግቢያ ትኬት ከኪሱ አወጣና ዋጋው 50 ሳንቲም ብቻ ነው ወዳጄ፣ ገንዘቤን ከመለስክልኝ ሌሊቱ ሙሉ ልታስጨፍረ ትችላለህ አለው ይባላል። ታዲያ ገብጋባና ብልሆቹ ጋብሮቫውያን ነጋዴዎች ፈረሶቻቸው ዳገት በቀላሉ እንዲወጡላቸው ሲፈልጉ በከረጢት ገብስ ሲሞሉና ከፊት ለፊታቸው በዱላ ያንጠለጥሉታል። ፈረሱም ያንን ገብስ ካሁን በላው እያለ አንገቱን አስግጎ ዳገቱን ባንድ አፍታ ይወጣል። አንዳንዶቹም የጋብሮቫውያን ቋንቋናነት በደም ይተላለፋል ይላሉ። ምክንያቱም አንድ በጠና የታመመ የውጭ ዜጋ የጋብሮቮች ሆስፒታል ይገባና ደም ይሰጠዋል። ደም ከተሰጠው በኋላ ስለተሻለውም ደም ለለገሰው ሰው ከፍተኛ ወረታ ከፈለው። ሰውየው ለሁለተኛ ጊዜ ደም አስፈለገው። በዚያ ጊዜ ደም ለለገሰው ባለውለታው የከፈለው ወረታ ግን ከበፊቱ ያነሰ ሆነ። ለሶስተኛ ጊዜ ደም ከተለገሰለት በኋላ ግን እስከነጭራሹ ምንም አይነት ወረታ አልከፈለውም። ታዲያ ይህን ሰው ምን ለወጠው? ምክንያቱም በደም ስር ውስጥ የሚዘዋወረው የጋብሮቮ ደም ነበረ። የዚህ ሰፈር ጉድ አያልቅም። እኛ ግን እዚህ ጋር አበቃን። የዛሬው ዝግጅታችን ይህን ይመስል ነበር። በጉዳዩ አስተያየት ካለው ኮሜንት ላይ ያስፍሩልን። በተረፈ ሰብስክራይብ እና ላይክ ማድረግዎን እንዳይዘነጉ እያልን አበቃን።